ዛሬ በ5 ደቂቃ ውስጥ 15000 ብር የሚያበድር አፕሊኬሽን አለ ተብዬ እሱን ልሞክር ዛሬ ወደዚህ መጥቻለሁ ማለት ነው። አብረን ሪቪው የምናደርገው ይሆናል። ሰላም እንዴት ናችሁ? ይህ ቡሃበሻ ነው። እንግዲህ እንዳየሁት ከሆነ የተለያዩ ልጆች በዩቲዩብ ላይ ቪዲዮ ሰርተውበታል እና ደግሞ 100% ትክክለኛ እንደሆነ ተገንዝቤያለሁ ማለት ነው። ስለዚህ ዛሬ በቀጥታ አብረን የምንበደር ይሆናል ማለት ነው። ስለዚህ እንግዲህ በጣም ቀላል ነው ብለዋል። ስቴፑም በሲቢኢ እና በቴሌብር የሚያበድር ይሆናል የሚል መረጃ ነው ያለ። አብረን ይሄንን አፕሊኬሽን የምናየው ይሆናል ማለት ነው። በቀጥታ አሁን ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ላይ እንደምታዩት ግሬስ ሎን ይባላል እና አፑን አውርጄዋለሁኝ። አሁን እየከፈትኩት ነው ያለሁት። እንደምታዩት እዚህ ጋር ቋንቋ ምረጥ ይለኛል። እንግሊዘኛ መርጫለሁ። ከዚህ በኋላ እንግዲህ አግሪመንቶች አሉ። ከዛ እዚህ ጋር በስልካችን እናስገባለን። ስልኬን ካስገባው በኋላ እዚህ ጋር I have read and agree የሚለውን ነክቼ ኔክስት ለዋለሁ ማለት ነው። ኦኬ አሁን እዚህ ጋር ምንድነው የሚለው ፓስወርድ እናስገባለን። እንደምታየው ፓስወርድ አስገብቻለሁ። አሁን ሲንድ የሚለውን ስነካ ወደ ስልኬ ኮድ ይልክልኛል ማለት ነው። ቬሪፊኬሽን ኮድ እንደማየው ከሆነ ልኮልኛል። እሱን አስገብቻለሁ። እሱን አስገባለሁ። ከዛ ኔክስት ለዋለሁኝ። ኦኬ አሁንም እንደምታዩት አግሪ የሚል ነገር ይመጣል። እዚህ ጋር እንደምናየው ከሆነ እንግዲህ 15000 ብር ይላል። ማክሲመም ቦሮዌብል ማለት ነው መበደር የሚቻለው 15000 ብር ነው ይለኛል። ስለዚህ ከ15000 ብር በላይ አይቻልም ማለት ነው። አሁን ለጊዜው እስከ 15000 ብር ድረስ እንደምታዩት የሚያበድር ይሆናል። አፕላይ ፎር ኤ ሎን እንበለው። አሁን አፕላይ አድርጌያለሁ። እዚህ ጋር ምንድነው የሚለኝ ሙሉ ስማችሁን እዚህ ጋር ትሞላላችሁ ማለት ነው። ፉል ኔም እያንዳንዷ ነገር ትሞላላችሁ። ያ ማለት የአይዲያችሁ ላይ የተሞላውን ቀጥታ እዚህ ጋር እንሞላለን ማለት ነው። ከዚያ ሁሉን ነገር ከሞላን በኋላ እዚህ ጋር እንደምታዩት ቺን ኮንፊርም የምትለዋን አንድ ጊዜ እንነካታለን። ከዚያ በኋላ እንደምታዩት ልክ እንደዚህ ይመጣልናል። ኢሜይላችሁን እንደዚሁም ሆም አድሬስ የሚል ነገር እንደዚህ ይመጣላችኋል። ማርሻል ስታተስ አግብታችኋል አላገባችሁም የሚለዋል ምናምን እነዚህ ነገሮች ከሞላችሁ በኋላ አሁንም ኮንቲኒው ትሉታላችሁ ማለት ነው። ከዚያ በመቀጠል እንግዲህ ልክ እንደዚህ ሎድ ካደረገ በኋላ እንደዚህ ይመጣላችኋል። አሁን እዚህ ጋር ምንድነው የሚለን 1200 ብር አሁን ላይ የሚቻለው 1200 ብር ነው ማለት ነው መበደር የምንችለው። ምክንያቱም 15000 ብር ለመድረስ በየጊዜው ለምሳሌ አሁን ይሄንን ብድር ተበድረን ከዛ ስንመልስ ይጨምራል ማለት ነው። እንትኑ እየጨመረ ለምሳሌ አሁን እዚህ ጋር 1200 ከሆነ ቀጣይ ደግሞ 5000 ያለ ከዛ 10000 ያለ ከዛ 15000 ያለ ነው የሚቀጥለው ማለት ነው የዚህ አፕሊኬሽን። ምክንያቱም በመጀመሪያው ልክ 15000 ሙሉን አይደለም የሚሰጠን። ስለዚህ 1200 ይሰጠንና ከዛ ቀጣይ ደግሞ ምን ያደርጋል እየጨመረ ልክ እኛ ብድሩን ስንመልስ መበደር የሚቻለው ለ15 ቀን ነው። ስለዚህ ከ15 ቀን በኋላ ብድሩን በመለስን ጊዜ የምንበደረው አማውንት እየጨመረ ይመጣል ማለት ነው። እሺ እዚህ ጋር እንደምታዩት እንግዲህ ምንድነው የሚለን ከ1000 እስከ 1200 ድረስ መበደር ትችላላችሁ የሚል ነው ያለው። እዚህ ጋር ደግሞ አንድ ማወቅ ያለብን ነገር እዚች ጋር እንደምታዩት 1200 ለምሳሌ አዝዣዋለሁኝ። ከዚያ በኋላ እዚህ ጋር ስንመጣ 0.10% ለ15 ቀን ማለት ነው ዳይሊ ኢንተረስት ሬቱ ይሄን ይመስላል ማለት ነው። እንደዚሁም ነምበር ኦፍ ሎን ፒሪዮዳችን እዚህ ጋር እንደምታዩት ማለት ነው 1 ፒሪዮድ ነው። ይሄ ማለት ለአንድ ጊዜ ነው ማለት ነው የተበደር ያለ ነው። እንደዚሁም ደግሞ ከ1200 ላይ እዚህ ጋር እንደምታዩት ሰርቪስ ፊ ማለት ነው ይቆርጣል። ስንት 261 ብር ይቆርጣል ማለት ነው። ከዚያ በኋላ ለኛ ይሄ 261 ተቆርጦ ነው ማለት ነው የሚደርሰን። ስለዚህ አሁን ደግሞ እንደዚህ ቀጥለን ስንነካው እንደምታዩት ኮንፊርም አድርጉ ነው የሚለን። ከዚያ በኋላ ምን ያስመርጠናል በሲቢኢ ብር ወይስ ደግሞ በቴሌ ብር ብሎ ያስመርጠናል ማለት ነው። ከዚያ በኋላ ያንን ከመረጥን በኋላ ከዛ ቀጣይ ልክ እንደዚህ ይሆናል ማለት ነው። ከ5 ደቂቃ በኋላ ማለት ነው ገንዘባችን ወደ ዋሌታችን የሚገባ ይሆናል ማለት ነው። እዚህ ጋር እንደምታዩት እንግዲህ 921 ብር አካባቢ ወደ ዋሌታችሁ ላይ የሚገባ ይሆናል። ስለዚህ በዚህ መሰረት ነው ይሄ አፕ እያበደረ ያለው ማለት ነው። ልክ በጊዜ ስትመልሱ የምትበደሩት መጠን እየጨመረ ይመጣል። እንደዛ ነው አሰራራቸው አሁን ላይ ያለው ማለት ነው። ስለዚህ ውድ ጓደኞቼ አንድ ማወቅ ያለባችሁ ነገር ብድር ጥሩ ነው ያልኳችሁ አይደለም። የሆነ ሰዓት ላይ ተበድረን የምንተው ከሆነ አይፋታንም ማለት ነው። አብሶ በዚህ በሰለጠነ ዘመን አይዲያችንን ቬሪፋይ አድርገን አይዲ ማለት በነገራችን ላይ እንደቀላል ነገር እንዳታዩት። የትም ቦታ ብንሄድ
አናመልጥም ማለት ነው። ለምሳሌ አሁን ከሀገር መውጣት ስትፈልጉ ልክ በአይዲያችሁ ላይ ያለው ኢንፎርሜሽን ሙሉ ቼክ ይደረግና ከዛ ብድር ካለባችሁ ያ እንድትከፍሉ ትደረጉ ትችላላችሁ። ስለዚህ በየትኛውም ጊዜ ብድር መበደር ስታስቡ መመለስ እንዳለባችሁ መርሳት የለባችሁም ማለት ነው። ስለዚህ በቀላሉ እንደዚህ ተበድረን ከዛ በ15 ቀኑ መመለስ እንድንችል በሚል ነው ማለት ነው የአፕሊኬሽን እንጂ ብድርን እያበረታታሁኝ አይደለም። ስለዚህ ወደፊትም እንግዲህ እንደዚህ አሪፍ የሆኑ ነገሮች ሲኖሩ ይዤላችሁ የሚመጣ ይሆናል። አዲስ የሆናችሁ ሰብስክራይብ የምትለዋን ንኳት። እንደዚሁም ደግሞ ነባሮች ደግሞ ይሄን ቪዲዮ ላይክ እያደረጋችሁ በሚቀጥለው አሪፍ የሆነ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛው ድረስ መልካም ጊዜ ይሁንላችሁ።